ኦኬ ዛሬ ደግሞ ምንድነው የምናወራው? ሪል ስቴት ኢንቨስት ያደረጋችሁትን ገንዘብ በአጭር ጊዜ ውስጥ በ3-4 ዓመት ውስጥ 3-4 ጊዜ ኢንቨስት ያደረጋችሁትን ገንዘብ ሊያጥፉ የሚችሉ ወይም ከፍተኛ ሪተርን ኦን ኢንቨስትመንት ያሉ ሎኬሽኖች 3 ጠቁማቸዋለሁ ማለት ነው። አንደኛ ሲኤምሲ። ለምን ሲኤምሲ ካላችሁኝ ከፍተኛ የሆነ ፖቴንሻል አሉ። ገና ዴቨሎፕ ያልሆነ ኤሪያዎች በጣም በቂ ያላቸው እዛ ሎኬሽን ላይ ብዙ አይነት ዴቨሎፐሮች አሉ። ብዙ አይነት ሪል ስቴቶችን በአፎርደብል ብር ወይም ፕራይስ ታገኛላችሁ። ከሆነ ጊዜ በኋላ ኢንቨስት ያደረጋችሁትን ገንዘብ በ4-5 እጥፍ ሊያደርግላችሁ ይችላል። በጣም ፖቴንሻል ኤሪያ ነው። አሁን ቤት ማግኘት ቀላል ነው። በ5-6 ሚሊዮን ባለ 1 መኝታ ባለ 2 መኝታ ማግኘት ይቻላል። ይህ ሎኬሽን ከፍተኛውን ድርሻ ይወስዳል ማለት ነው። ሁለተኛ ኢትኦቢየስ ቦሌ ነው። ቦሌ ለምንድን ነው ከፍተኛ የሆነ ሪተርን ኦን ኢንቨስትመንት አለው የሚኖረው ለምነው ጥያቄ መልስ ምንድን ነው? ቦሌ ከፍተኛ ዲማንድ አለ። ቱ ዘ ፊውቸር ዲማንድ ብቻ እንጂ ሳፕላይ አይኖርም። ምክንያቱም ቦሌ ኦልሬዲ ከበር እየተደረገ ስለሆነ ወደ ቦሌ አራብሳ ምናምን እያደገ ይሄዳል። ግን በዛ ዙሪያ ላይ ቦሌ ወደ ኤርፖርቱ ቅርብ፣ ወደ ሰንተሩ ቅርብ የሆነ ሎኬሽን ላይ ማግኘት ከባድ እየሆነ ስለመጣ ሳፕላይ ወይም ኤሪያ በቂ የሆነ ፖቴንሻል ስለሌለው ሁለተኛው ነው። ሶስተኛ የሚሆነው ሳር ቤት ነው። ሳር ቤት ፖቴንሻል አለው። ከፍተኛ የሆነ ሪተርን ኦን ኢንቨስትመንት አለው። ስቲል ያ ሎኬሽን በጣም ተመራጭ ነው፣ በሰዎች ተወዳጅ ነው። ሰው እዛ አካባቢ መኖር ይፈልጋል። ያ ሎኬሽን ከ2-3 ዓመት በኋላ አሁን የገዛችሁት ቤት በ3-4 እጥፍ አድጎ ይጠብቃችኋል። ዳት ሎኬሽን ኦልሶ ቤስት ዋን። ቦሌ፣ ሳር ቤት፣ ሲኤምሲ እነዚህ ሎኬሽኖች ከ3-4 ዓመት በኋላ አሁን ኢንቨስት ያደረጋችሁትን ገንዘብ በ3-4 እጥፍ ያባዛል ማለት ነው። እነዚህ ሎኬሽኖች ላይ ኢንቨስት አድርጉ። ኢንቨስት ማድረግ የሚፈልጉ ሰዎች ደግሞ ማን ጋር ኢንቨስት ብናደርግ የትኛው ሪል ስቴት ቶሎ ደሊቨሪ ያደርጋል፣ የትኛው ነው የተሻለ አማራጭ ያለው የሚለውን መረጃ ማወቅ የሚፈልጉ ሰዎች ከስር በማስቀምጥላችሁ ስልኮች መደወል ትችላላችሁ፣ ወይም ዲኤም ማድረግ ትችላላችሁ። ታንክ ዩ ቬሪ ማች።